የዓለም የቱሪዝም ቀን በቤተሰብ አስተዳደራችን በተለያዩ አካባቢዎች በተለያዩ ሁኔታዎችና ተግባራት ሲከናወን ቆይቷል። ዛሬ ደግሞ እንደ እንጂባራ ከተማ አስተዳደርና እንደ ባንጃ ወረዳ የባህልና ቱሪዝም በተጨማሪ ደግሞ እንደ ቤተሰብ አስተዳደር ባህልና ቱሪዝም በጋራ በመሆን እየተከበረ ይገኛል። ይህ የዓለም የቱሪዝም ቀን መሪ ቃሉም ቱሪዝም ለዘላቂ ለውጥ ተብሎ እየተከበረ ይገኛል ማለት ነው። ይህንን አስመልክቶ ተወዳጁና አንጋፋው የአዊ ባህልና የክብራት ቡድን ደግሞ አጭር ጭውውት ለዚህ ፕሮግራም አስመልክቶ ማለት ነው የተዘጋጀ ጭውውት አለ። እሱን የጀመሩ ጊዜ ሲሆን በዚህም የተጀመረው እንቅስቃሴ በኢትዮጵያ ጭምር እየተዘወተረ በመምጣቱ ታሪክ ዘጋቢዎች ያስረዳሉ። በዚህ መንገድ እያደገ የመጣው የቱሪዝም እንቅስቃሴ በዓለም አቀፍ ደረጃ እውቅናና ተቀባይነት እያገኘ በመምጣቱ የዓለም የቱሪዝም ድርጅት እንደ አውሮፓውያን አቆጣጠር በ1970 ዓ.ም ተጀመረ። ክልላችን የተፈጥሮ መስህቦችና የባለጸጋ ባለሀብት በመሆኗ በኢትዮጵያ ትልቁ ተራራ ራስ ዳሽን፣ ትልቁ ሐይቅ ጣና፣ በዓለም ረጅሙ ወንዝ አባይ፣ በአፍሪካ ልዩ የሆነው የግዕዝ አማርኛ የሥነ ጽሑፍና የተለያዩ ሃይማኖት አባቶች ተቻችለው የሚኖሩባት ክልል በመሆኗ በተጨማሪም የብሔረሰብ አስተዳደራችን ደግሞ ለቱሪዝም መዳረሻነት የተለየ የሚያደርጋት የህዳሴ ግድብ አቅራቢያ የተለያዩ ተፈጥሯዊ መስህቦች አሏት፣ ፏፏቴዎች አሏት፣ ሐይቆች አሏት፣ ዋሻዎች፣ የሃይማኖት ገዳማት የሚገኙባት ለቱሪዝም ምቹ አስተዳደር ያለው አካባቢ ነው። ቱሪዝም አሁንም በዓለም ዙሪያ ከተወዳዳሪ ዘርፎች መካከል ዋናው የገቢ ምንጭ መሆኑን መንግስታችን ትኩረት የሰጠው ዘርፍ ነው። በመሆኑም ከፍተኛ ገቢ የሚገኝበት ሲሆን ሰፊ የስራ ዕድል የሚፈጠርበት ለህዝባችን መገናኛ ዋነኛ መንገድ የሆነበት እንዲሁም ለመዝናኛና ለሰላም ቁልፍ ስራ እንዲሆን በክልላችን እቅድ የታቀደ በመሆኑ ከተሞችን እና ገጠሩን ለነዋሪዎች ምቹና ለቱሪዝም መዳረሻነት እንዲሆን አልፎ መንግስታችን እየሰራ ይገኛል። በኢትዮጵያ ቱሪዝም ኢኮኖሚያችን የሚያሳድግ የባህል ሀብታችን እንዲጠበቅ፣ እንዲያድግ፣ እንዲዘምን የሚያደርግ እንዲሁም ሰላም እንዲሰፍን የሚያደርግ ሲሆን በዚህም ታስቦበት እየተሰራ ያለ ተግባር ነው። ቱሪዝም ልዩ ትኩረት የተሰጠው ዘርፍ በመሆኑ አስተማማኝ ቱሪዝም እንዲሆን የሁላችንም ርብርብ ይጠይቃል። በተለይ እንጂባራ ከተማ በልዩ መንገድ ይዞ መስራት ይጠበቅብናል። በመጨረሻም ቱሪዝም ሀብታችን፣ ጌጣችን፣ ፈውሳችን፣ ክብራችን፣ የሰላም መሰረታችን ስለሆነ የዓለም የቱሪዝም ቀን በደስታና በትዕግስት እያከበርን ለዚህ በዓል ዝግጅት አስተዋጽኦ ያደረጋችሁ ሁሉንም ምስጋና እያቀረብ መድረኩ ከዚህ ሰዓት ጀምሮ የተከፈተ መሆኑን አበስራለሁ።